ኤክሴል የጻፋችሁትን መረጃ በድምጽ ፕሪንት ካረጋችሁ ዶክመንት ጋር እንዲያመሳክርላችሁ ማድረግ እንደምትችሉ ታውቃላችሁ። ማይክሮሶፍት ኤክሴል የሰራችሁትን መረጃ በሮ እና በኮለም በድምጽ እንዲያነብላችሁ ከፈለጋችሁ እዚህ ጋር ከስተማይዝ ኩዊክ አክሰስ ቱልባር ላይ ትገቡና ሞር ኮማንድስ ከዛ በኋላ እዚህ ውስጥ ትገቡና ቹዝ ኮማንድስ ፍሮም የሚለው ላይ ኮማንድስ ኖት ኢን ዘ ራይበን የሚለው ውስጥ ትገቡና ፒክሴልስ የሚል ትፈልጋላችሁ። ከዛ አድ እናደርገዋለን። በኮለም እና በሮ እንዲያነብልን ደግሞ እዚህ ጋር ባይ ኮለም ፒክሴልስ አድ፣ እዚህ ጋር ባይ ሮ ፒክሴልስ አድ እናደርገዋለን። ከዛ ስቶፕ ፒክሴልስ የሚለውን ይሄን መርጠውና አድ እንለዋለን። ከዛ ኦኬ እንላለን። እዚህ ጋር በሮ አንድ ሊያት ዳንኤል ኢንጂነሪንግ ዲፓርትመንት ወተር ሪሶርስ ኢንጂነር እያለ በሮ እንዲያነብልን ከፈለገ ስፒክ ሴልስ ባይሮ ነካለን። ከዛ ስፒክ ሴልስ ብለን እዚህ ጋር ስንነካው ሊያት ዳንኤል ኢንጂነሪንግ ዲፓርትመንት በሮ ያነብልናል። ዋተር ሪሶርስ ኢንጂነር 35778.00 ሄለን ተስፌ ፋይናንስ ዲፓርትመንት ማቆም ከፈለጋችሁ ስቶፕ ስፒክ ሴልስ የሚለውን ትነኩታላችሁ። በኮለም ወደ ታች እንዲያነብልን ከፈለግን ደግሞ እንዴት ነው የምናደርገው? እዚህ ጋር ስፒክ ሴልስ ባይ ኮለምስ ብለን ይሄን ነካዋለን። ከዛ ስፒክ ሴልስ ነው ዳንኤል ሄለን ተስፌ በኮለም ያነብልናል ማለት ነው። ዲፓርትመንት ኢንጂነሪንግ ዲፓርትመንት ፋይናንስ ዲፓርትመንት IT department job title water resources engineer በኮለም ያነብልናል። senior accountant ማቆም ከፈለጋችሁ ስቶፕ ስፒክ ሴልስ የሚለውን ትነኩታላችሁ። አጠቃላይ እንዲያነብልን ከፈለግን እዚህ ጋር ስፒክ ሴልስ እንለዋለን። .s.no employee name department job title አጠቃላይ ሙሉ ሰንጠረዡን የሰራነውን ያነብልናል ማለት ነው። ዳንኤል ኢንጂነሪንግ ዲፓርትመንት ስፒክ ሴልስን በመጠቀም የሰራችሁትን ሶፍት ኮፒ ፕሪንት ካረጋችሁት ሃርድ ኮፒ ጋር ማመሳከር ትችላላችሁ ማለት ነው።